እሺ እዚህ ጋር ነው ያቆምኩት። የሰው ልጅ ራስ ሕክምናው እንዴት እንደተከናወነ ነው የሚነግራችሁ። እዚህ ጋር የሰው ልጅ የራስ ፀጉር ግማሽ ስፋት የሰው ልጅ ምን ለማለት ፈልገው? የሰው ልጅ የራስ ፀጉር ግማሽ ስፋት ማለት ፀጉራችሁ አለች፣ የፀጉራችሁ ግማሽ ማለት ነው። የፀጉራችን ግማሽ እቺ አንዷ የዘለለዋ ግማሽ በጌታ ስም የሰው ልጅ የራስ ፀጉር ግማሽ ስፋት ያህል ብቻ 0.03 ሚሊ ሜትር ቀጭን የሆነውን ከ9 እስከ 0 ናይሎን የተሰኘ ክር በመጠቀም ናይሎን የሕክምና ተርሚኖሎጂ ነው፣ ይገባቸዋል። ናይሎን የተሰኘ ክር ለሰርጀሪ የሚጠቀሙበት ክር ነው፣ ስፔሻል የሆነ ክር ነው። በመጠቀም ጥልቁ የደም መልስ ቧንቧ ዲፕ ዶርሳል ቬን 3 ሚሊ ሜትር ዲያሜትር የደም ቅድ ቧንቧ 1.8 ሚሊ ሜትር ዲያሜትር እና ሁለቱንም የስሜት ነርቮች ዶርሳል ነርቭ 1 ሚሊ ሜትር ዲያሜትር በተሳካ ሁኔታ በመጠገን የደም ዝውውርና የስሜት ሕዋሳት እንዲመለሱ ተደርጓል። ይሄ በኢትዮጵያውያን ዶክተሮች ነው። አታጨበጭቡም ወይ? በተግባር እኮ ነው ያደረጉት። ይሄን አንድ መድረክ ላይ ቆሞ አንድ እንትን ቲዮሪውን ቢነግራችሁ እኮ ትዘላላችሁ። ገና ያላደረገውን ቲዮሪ ቢነግራችሁ እኚህ ሰዎች እኮ በተግባር እኮ ነው ያደረጉት። ማፍሬንድ አልገባንም ለምትሉ የወንድ ልጅ ብልት ተቆርጦ 6 ሰዓት የፈጀ ቀዶ ጥገና አድርገው ኢትዮጵያውያን ዶክተሮች ወደ ነበረበት ቦታ መለሱ። በሌላ አባባል ልጁ መሽናት ይችላል፣ ማድረግ ይችላል። ንድፈ ሐሳብ እኮ ቢናገር አንድ ሰው መድረክ ላይ ሆኖ እንዲያደርጉ ታጨበጭባላችሁ። እኒህ ሰዎች ይኸውላችሁ በተግባር ያደረጉትን ነው እየነገሩ ነው ያሉት። አሁን ላይ የቀዶ ጥገናው ሂደት ሙሉ በሙሉ ተሳክቶ ታካሚ በጥሩ ማገገም ሁኔታ ላይ ይገኛል። እሺ ስም ዝርዝራቸው አለ። ይህን ታሪካዊ ቀዶ ጥገና በፕላስቲክ ሪኮንስትራክቲቭ እና ማይክሮሰርጀሪ ቀዶ ጥገና ስፔሻሊስት በሆኑት በዶክተር አብድራዛቅ አሊ መሐመድ የተመራ ሲሆን በቡድኑ ውስጥ የሰፈራችን ልጅ ነው ይላል ዴቭ። በምን ሁኔታ እንደተቆረጠ ብትነግረን ደስ ይለናል፣ አስፈላጊ ከሆነ። አንደኛ ዶክተር ሃና አጥላባቸው ወልደ ሚካኤል ሬዚደንት ናት፣ ወይም ደግሞ ሬዚደንት ማለት አይ ቲንክ ስፔሻላይዝ የምታደርግበትን ትምህርት እየተከታተለች ያለች ናት መሰለኝ። በሕክምና እንትን ሬዚደንት እንደዛ መሰለኝ ባለሳሳት። የሕክምና ሰዎች ታግዙኛላችሁ። ዶክተር ተስፋውን አሊ ሰኢድ እሱም ሬዚደንት ነው። ኢብራሂም ሙዘይን ረዲ አንስቴሽስት ነው፣ ወይም ደግሞ ይሄ ማደንዘዣ በማደንዘዣ በመስጠት ላይ እንትን ያለው አንስቴዥያ። አለሙ በላይ ቦጋለ ነርስ ነው። አባይ ኪቲላ ጊዳ ነርስ ነው። ኪሩቤል እሸቱ አለማየሁ ፖርተር ነው። አባይ ነው ሰውነት ተገኝ ፖርተር። ዘቢደር ፈንቴ ደምለው ጽዳት